በያላችሁበት ሰላም ይብዛላችሁ። ዛሬም ከብዙ መጥፋት በኋላ ተመልሼ መጥቻለሁ። ያው ስራ በዝቶ ነበረ። እንግዲህ እግዚአብሔር እንደፈቀደ ዛሬ በተለይ ጾታዊ ግንኙነት ወይም የግብረ ስጋ ግንኙነት በመጽሐፍ ቅዱስ ውስጥ እንዴት ይታያል፣ ምን ጉዳዮች አሉት የሚለውን አንድ ባንድ የምንመለከት ይሆናል። እስኪ ሰብስክራይብ እያደረጋችሁ ቤተሰብ ከመሆን ጀምሩ፣ አብራችን ቆዩ። እንግዲህ ምንድነው መጽሐፍ ቅዱስ በባልና ሚስት መካከል ስላለው የግብረ ስጋ ግንኙነት ግልጽ ቀጥተኛና አዎንታዊ የሆነ አመለካከት እንዳለው ማወቅ ያስፈልጋል ይላሉ የሃይማኖት አባቶች። የግብረ ስጋ ግንኙነት በጋብቻ ውስጥ መለኮታዊ ዓላማ እንዳለውና ክብር የሚገባው ነገር እንደሆነም ያስተምራል። እንግዲህ በዛሬው መርሃ ግብራችን በመጽሐፍ ቅዱስ አስተምሮ መሰረት የባልና ሚስት የግብረ ስጋ ግንኙነት ዋና መርሆች ከመጽሐፍ ቅዱስ ጥቅሶችና ማብራሪያዎቻቸውን በዝርዝር የምንመለከት ይሆናል። አብራችን ቆዩ። በመጀመሪያ የምንመለከተው የግብረ ስጋ ግንኙነት በጋብቻ ውስጥ የተቀደሰና የተባረከ መሆኑን ነው። ብዙ ሰዎች መጽሐፍ ቅዱስ ስለ ግብረ ስጋ ግንኙነት የሚያወራው ወይም የሚመለከተው በኃጢአተኝነት ወይም በአፍረት መነጽር እንደሆነ ይመስላቸዋል። ነገር ግን መጽሐፍ ቅዱስ የግብረ ስጋ ግንኙነትን በጋብቻ ጥላ ስር ሲሆን እጅግ ንጹህና ክብር የሚገባው ነገር እንደሆነ ይገልጸናል። ልብ በሉ፣ ያልኩት በጋብቻ ጥላ ስር ነው። ከጋብቻ ውጭ የሚደረገውን ግንኙነት አይመለከትም ማለት ነው። አሁንም እያወራን ያለነው በጋብቻ ውስጥ ስላለ የግብረ ስጋ ግንኙነት ነው። በመጽሐፍ ቅዱስ ላይ እንዲህ ተብሎ ተጽፎ እናገኘዋለን። መጋባት በሁሉ ዘንድ ክቡር ይሁን፣ መኝታውም ንጹህ ይሁን፣ ሴሰኞችንና አመንዝረኞችን ግን እግዚአብሔር ይፈርድባቸዋል ተብሎ ተጽፏል። ሴሰኞችን፣ አመንዝሮችን ማለትም ከጋብቻ ውጭ የሚያደርጉትን ሰዎች እግዚአብሔር ይፈርድባቸዋል ይላል። መጋባት ግን በሁሉ ዘንድ ክቡር ነው፣ የተከበረ ነው። ጋብቻ አልተከለከለም፣ የተፈቀደ ነገር ነው። መኝታው ማለትም በዚህ በተቀደሰ ጋብቻ ውስጥ የሚደረግ የግብረ ስጋ ግንኙነት ንጹህ ይሁን ሲል በመጽሐፍ ቅዱስ ላይ የተገለጸ ቃል እናገኛለን። ይህን የምናገኘው ዕብራውያን 13:4 ላይ ነው። እንግዲህ ከዚህ ጥቅስ ባልና ሚስት ወይም በባልና ሚስት መካከል የሚደረግን ጾታዊ ግንኙነት ንጹህ መኝታ በማለት እንደሚጠራው ከላይ ተመልክተናል። ከጋብቻ ውጭ የሚደረግ ማለትም ዝሙትና ምንዝርና ግን በእግዚአብሔር ዘንድ የሚያስጠይቅ ኃጢአት ነው ማለት ነው። በጋብቻ ውስጥ ያለው ግንኙነት ግን ምንም አይነት የሀፍረት ወይም የኮነኔ ስሜት ሊኖረው የማይገባ የተቀደሰ መሆኑን ያረጋግጥልናል ማለት ነው። እንግዲህ በሁለተኛ ደረጃ ደግሞ የምንመለከተው የግብረ ስጋ ግንኙነት ዘርን ለመተካት ብቻ ሳይሆን ለደስታና ለመደሰትም እንደሆነ በተለይ በጋብቻ ውስጥ ያለን ኦርቶዶክሳውያን መረዳት ማወቅ ያስፈልጋል። ብዙዎች በተሳሳተ መንገድ ስለሚተረጉሙት መጽሐፍ ቅዱስ ባልና ሚስት በግብረ ስጋ ግንኙነታቸው እንዲደሰቱና እንዲረኩ በግልጽ ያበረታታል። የግብረ ስጋ ግንኙነት የተፈጠረው ዘር ለመተካት ብቻ አይደለም። ስለዚህ ባልና ሚስት እርስ በርሳቸው የሚለዋወጡት የፍቅርና የደስታ መግለጫ እንዲሆን ጭምር እንደሆነ ባልና ሚስቶች መገንዘብ አለባችሁ ማለት ነው። ምንጭህ የተባረከ ይሁን፣ ከታናሽነትህ ሚስት ጋር ደስ ይበል ተብሎ ተጽፏል። በምሳሌ ምዕራፍ 5 ቁጥር 18 እስከ 19 ስታዩት ዝርዝር የተጻፈ ነገር አለ፣ እንድታነቡ ተጋብዛለሁ። በዚህ በምሳሌ ምዕራፍ 5 ከቁጥር 18 እስከ 19 ላይ ያለውን ማብራሪያ ጥቅሱን ስንመለከት እጅግ ገላጭ በሆነ መንገድ ከባልና ሚስቱ ጋር በግብረ ስጋ ግንኙነት እንዲረካና ደስ እንዲለው ይመክራል። እንግዲህ በመጽሐፍ ቅዱስ ላይ እንዲህ ተብሎ ተጽፏል። ምንጭህ የተባረከ ይሁን፣ ከታናሽነትህ ሚስት ጋር ደስ ይበል፣ እንደምትወደድ ዋላ የእንስሳ አይነት ናት፣ እንደምትወደድ ዋላና ውብ እንደምትሆን ሚዳቋ ይሏል። ጡቷ ሁልጊዜ ያርካ፣ በፍቅሯም ሁልጊዜ ትርካ ይላል። ስለዚህ መጽሐፈ ምሳሌ ምዕራፍ 5 ከቁጥር 18 እስከ 19 ላይ እናየዋለን። በጣም ገላጭ በሆነ መንገድ ነው የተጠቀሰው። ስለዚህ ባል ከሚስቱ ጋር በግብረ ስጋ ግንኙነት እንዲደሰት ደስ እንዲለው ይመክራል። ጡቷ ሁልጊዜ ያርካ የሚለው ሐረግ ከግብረ ስጋ ግንኙነት እርካታና አካላዊ መሳሳብ በጋብቻ ውስጥ ሊኖር የሚገባ ጤናማ ስጦታ መሆኑን ያመለክታል ማለት ነው። ስለዚህ እንደነዚህ ያሉ ማስረጃዎችን መመልከት እንችላለን። ሶስተኛው የአካል ባለቤትነትና የጋራ መብት ወይም የአንድነት ሚስጥርን ይመለከታል። በጋብቻ ውስጥ የአንዱ አካል የሌላው አካል እንደሆነና አንዱ በሌላው ላይ መብት እንዳለው መጽሐፍ ቅዱስ ያስተምራል። ወገኖቼ የግብረ ስጋ ግንኙነት የሁለቱ አካላት ሙሉ በሙሉ አንድ የመሆን ሚስጥር ተደርጎም እንደሚወሰድ ወይም እንደሆነ ማወቅ ያስፈልጋል። እንዲህ ተብሏል። ባል ለሚስቱ የሚገባትን ያድርግላት፣ እንዲሁም ደግሞ ሚስት ለባሏ። ሚስት በገንዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ።
እንዲሁም ደግሞ ባል በገንዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ተብሎ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 3 እስከ 4 ላይ ተጽፎ እናገኘዋለን። ይህ ጥቅስ በባልና ሚስት መካከል ያለውን ፍጹም እኩልነትና መከባበር ያሳየናል። በግብረ ስጋ ግንኙነት ህይወት ውስጥ ራስ ወዳድነት ቦታ የለውም። አያችሁ፣ ባል የራሱን ፍላጎት ብቻ ሳይሆን የሚስቱን ፍላጎትም ሊያስደስት፣ ሊያረካ፣ ሊጠብቅላት ይገባል። ሚስትም እንዲሁ አንዱ የሌላውን አካላዊና ስሜታዊ ፍላጎት የመጠበቅ፣ የማርካት፣ የማስደሰት መለኮታዊ ኃላፊነት አለብን ማለት ነው እንደ ባል እንደ ሚስት። ስለዚህ የሚያስጸይፍም አይደለም ኃጢአትም አይደለም በጋብቻ ውስጥ እስከ ተደረገ ድረስ የሚለው መሰረታዊ ነገር ነው። አራተኛው የግብረ ስጋ ግንኙነትን እንደ ማዕቀብ ወይም ምንድነው ይሄ መቅጫ አለመጠቀም። አንዳንዶች በተሳሳተ መንገድ ስለሚጠቀሙበት ማለት ነው። ባለትዳሮች በተለይ ሲጣሉ ወይም ሳይስማሙ ሲቀሩ የግብረ ስጋ ግንኙነትን አንዱ ሌላውን ለመቅጣት ወይም ለማስገደጃ መሳሪያ አድርጎ እንዳይጠቀም መጽሐፍ ቅዱስ በጥብቅ ያዛል። እንደዚህ ይላል፣ ለጸሎት ትተጉ ዘንድ ተስማምታችሁ ለጥቂት ጊዜ ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ሰይጣንም ራሳችሁን ለመግዛት ባለመቻላችሁ እንዳይፈትናችሁ እንደገና አብራችሁ ሁኑ ተብሎ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ በግልጽ ተጽፎ እናገኘዋለን። አያችሁ፣ ባልና ሚስት የግብረ ስጋ ግንኙነትን አንዱን መከልከል የሚችሉት በሁለት ሁኔታዎች ብቻ ሊሆን ይችላል። አንደኛ በስምምነት ወይም በጋራ ፈቃድ ሲሆን፣ አንደኛው ወገን ብቻውን ወስኖ መከልከል አይችልም። ሴት አንቺ መከልከላችሁም አንተም መከልከላችሁም መከልከል የምትችለው በስምምነት ሲሆን ብቻ ነው። ተነጋግራችሁ ተግባብታችሁ አምናችሁበት። ሁለተኛ ለተወሰነ ጊዜና ለልዩ ልዩ መንፈሳዊ ዓላማ፣ ልብ በሉ፣ ለተወሰነ ጊዜና ለልዩ ልዩ መንፈሳዊ ዓላማ፣ ለምሳሌ ለጸሎትና ለጾም ሲሆን ያ የመንፈሳዊ ጊዜ ሲያበቃ ግን ሰይጣን በፍትወት እንዳይፈትናችሁ እና ወደ ሌላ ዝሙት እንዳያመራ ወዲያውኑ ወደ መደበኛ የግብረ ስጋ ግንኙነት ህይወታችን መመለስ እንዳለብን ሐዋርያው ቅዱስ ጳውሎስ ይመክረናል። ሰይጣን ይፈትነናል። ስኬታማ ትዳር፣ መንፈሳዊ ትዳርን፣ ጥሩ ትዳርን፣ እግዚአብሔር የወደደውን ትዳር ሰይጣን አይፈልገውም፣ ፈተና ያበዛባቸዋል። ስለዚህ አንተ ከከለከልካት፣ ሁሌ የምትከለክላት ከሆነ ወደ ጎን ማየት ትጀምራለች። አንቺም ከከለከልሽው ባልሽ ወደ ጎን ማየት፣ ወደ ውጭ ማየት ይጀምራል። ይሄ ለትዳሩ መሰነጣጠቅ መንስኤ ሊሆን ስለሚችል ለጸሎት፣ ለጾም እና ከጤና ጋር ለተያያዙ አንዳንድ ችግሮች ካልሆነ በስተቀር መከልከል ተገቢ እንዳልሆነ ማወቅ ያስፈልጋል። ሌላኛው አንድ ስጋ የመሆን ጥልቅ ሚስጥር ነው። የግብረ ስጋ ግንኙነት የሁለት ሰዎች አካላዊ መገናኘት ብቻ ሳይሆን ነፍስና ስጋ የሚዋሃዱበት፣ ሁለት የነበሩት ፍጹም አንድ የሚሆኑበት መለኮታዊ ጥበብ እንደሆነ መረዳት ያስፈልጋል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ተብሎ በዘፍጥረት ምዕራፍ 2 ቁጥር 24 ወይም በማቴዎስ ምዕራፍ 19 ቁጥር 5 ላይ ተጽፎ እናገኘዋለን። ስናጠቃልለው መጽሐፍ ቅዱሳዊ እይታ የግብረ ስጋ ግንኙነትን ጥቅም በሶስት ዋና ዋና ምሰሶች ላይ ሊያስቀምጠው ይችላል። አንደኛ ፍቅርንና አንድነትን ማጥበቂያ፣ ይሄ ቦንዲንግ የሚባለው ባልና ሚስትን በአካልና በስሜት የሚያስተሳስር ማጣበቂያ ሆኖ ያገለግላል የግብረ ስጋ ግንኙነት። ሁለተኛው ደስታና እርካታ ፕሌዠር ነው። እግዚአብሔር ለሰው ልጆች የሰጠው የደስታ መግለጫ እንደሆነ መረዳት ያስፈልጋል። ሶስተኛ ትውልድ መተኪያ፣ ዘርን መተኪያ፣ ምድርን በቅዱስ ዘር ለመሙላት የተሰጠ በረከት እንደሆነ መገንዘብ ያስፈልጋል። በአጠቃላይ መጽሐፍ ቅዱስ በባልና ሚስት መካከል ስላለው የግብረ ስጋ ግንኙነት የሚያስተምረው በትህትና፣ በነጻነት፣ በፍቅርና እርስ በርስ በመከባበር ላይ የተመሰረተ ጤናማ ህይወት እንዲኖር ነው። ይህንን መረዳት ትዳራችንን ጤነኛ ወይም ጤናማ ደስታ የተሞላበት መከባበር፣ መዋደድ ያለበት እንዲሆን ያደርገዋል። በተሳሳተ መንገድ ልንተረጉመው አይገባም። የግብረ ስጋ ግንኙነት ጾታዊ ግንኙነት ኃጢአትም አይደለም፣ የረከሰም አይደለም። በትዳር ውስጥ እስከተደረገ ድረስ የተቀደሰ ፈጣሪ የወደደው የሰጠን ተግባር እንደሆነ ማወቅ ያስፈልጋል። ይህ ሲሆን ነው ትዳራችን ስኬታማ ሊሆን የሚችለው የሚለውን መገንዘብ ያስፈልጋል። የተወደዳችሁ የዛሬው መረጃችን ይህንን ይመስል ነበር። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከተቻለም ላይክ እና ሼር ብታደርጉት መልካም ነው ብዬ አስባለሁ። ብዙዎች ይማሩበታል የሚል እምነት አለኝ። የዛሬው ይህንን ይመስል ነበር። ሰላም ሁሉ ከእናንተ ጋር ይሁን። ቻው።